ያለችን ነው ይሄም በደንብ እንድታዳምጡ የምፈልገው ፕሮግራም ነው በጣም ወሳኝ ነገር ነው ብዙ ጊዜኛ ሎካል የሆነውን ነገር ብቻ ነው ምንመለከተው ግን ያው አሜሪካ እንግዲህ ፈጣሪም በመድር ላይ ፈጣሪም ማሳሪም ናት ስለዚህ የአሜሪካ ጉዳይ የአሜሪካ ፖሊሲዎች ኢትዮጵያ ላይ የራሳቸው የሆነ ትልቅ ተጽኖ አላቸው ሀገራችን ደግሞ ከተጠቀሰችበት ምንድ ማለት ነው የሚለውንም እንድናይ የሚያረጋን ነው ዛሬ በሙሉ ቢቢሲ ብትሄዱ ፎክስ ኒውስ ብትሄዱ ኤቢሲ ኒውስ ብትሄዱ አልጀዚራ በተክላላ የጀርመን ሚዲያዎች እንግዲህ ኢትዮ ፍራንስ 24 በትንሹ ከ11 12 ሚዲያዎች በላይ ዜናዎችን ለማየት ሞክሬያለሁና እነዚህ ነገሮች ትልቅ አጀንዳ መሆኑን የሚያመላክት ነው ይሄ የኛ ሚዲያዎች ምን ያህል እንዳሉት አላቅም ግን በጣም ሲሪየስ ነው ስለዚህ አሜሪካ ምን እያለች ነው የሚለውን እናነሳለን በሬዳ ያነሳውን ጥያቄ እዚህ ውስጥ ጨምረን እናየዋለን ከማርኮ ሩቢዮ ጋር ያለው ቃለ መጠይቅ ለምን ኢትዮጵያ መንግዝም ማለ የሚል የራሴን መላምት ተነግረሃለው በቀጥታ ያገኘሁት መረጃ ባይኖርም ዋና ነጥቦቹን አነሳላችኋለሁ በተለይ ለፖሊሲ ቦታ ያላችሁ ሰዎች የፖለቲካ ሳይንስ ላይ የምትማሩ ሰዎች ጂኦፖለቲክሱን መተንተን ለምትፈልጉ ሰዎች ይሄ ፕሮግራም ትወዱታላችሁ ያስባለሁ አሜሪካን ምን እያለች ነው በትላንትናው ዕለት ዲሴምበር 4 ወይ 5 የአሜሪካ መንግስት ባለ 33 ገጽ የአሜሪካ ብሔራዊ ደህንነት ስትራቴጂ ናሽናል ሴኩሪቲ ስትራቴጂ ፎር ዘ ዩናይትድ ስቴትስ ኦፍ አሜሪካ ይፋ አድርጓል 33 ገጽ ነው የአሜሪካን ብሔራዊ ደህንነት ስትራቴጂ ነው እንግዲህ ስትራቴጂውን ያያያችሁ እነበሻ አይቻችኋለሁ ሌሎቻችሁም ስትመጡ ዋና ነጥቦቹን እየጻፏቸው ሄዱ ነሳነሳ ዘን የውይይታችን ሐሳብ ይሆናሉ ማለት ነው ስለዚህ ርዕሳችን የአሜሪካ ብሔራዊ ደህንነት ስትራቴጂ ነው ባለ 33 ገጽ ነው ትራምፕ ፈርሞ ነው ያወጣው ይህ በፕሬዝዳንት ትራምፕ ፊርማ ይፋ የሆነው የአሜሪካ ብሔራዊ ደህንነት ስትራቴጂ የተለያየ ጉዳዮችን በማንሳት ስትራቴጂውን አስቀምጧል እነዚህ ነገሮች ናቸው መነጋገሪያችን ማለት ነው ዘን ኢትዮጵያ ምን ይመስላል አፍሪካ ምን ይመስላል የሚለውንም አያይዘን እናነሳዋለን እንግዲህ በተክላላ ስንመለከተው የአሜሪካን ብሔራዊ ስትራቴጂ ሲባል ምን ማለት እንደሆነ አሜሪካን ምን እንደምትፈልግ ከውስጥ ምን ትፈልጋለች ከሌሎችስ ምን ትፈልጋለች ከራሷ ምን ትሰጣለች ከሌሎች ምን ትቀበላለች የሚለውን እንዳካተተ አሜሪካ የምትፈልገውን ለማግኘት ምን ማድረግ እንዳለባት ይሄን ለማግኘት ይሄን እናደርጋለን ይላል በጣም ብዙ it's a complete paradigm shift በነገራችን ላይ ይሄ ፖሊሲ ይሄ ሮድማፕ ወይም ፍኖተ ካርታ አሜሪካ ለረጅም ጊዜ ከምትከተለው የተቀየረ ነው ኦልሞስት ሙሉ ለሙሉ የተቀየረ ነው ማለት ይቻላል ኖርማል አይደለም በደንብ እንድትከታተሉ እንድትሰሙ እንፈልገው እሱ ነው it's not like ያለፉት 30 አመት 40 አመት ያያችሁት 20 አመት 10 አመት ያያችሁት አይደለም ወደ ውስጥ እንገባ እንመለከተዋለን ዓለምን ግልብጥብጧን ያወጣት ግልብጥብጥ አሜሪካ ደግሞ አሜሪካ ናት ደግሜ እንደማነሳው ስለዚህ አሜሪካ የምትፈልገውን ለማግኘት ምን ማድረግ አለብን ትላለች የምንከተለው ስትራቴጂ ምንድነው የስትራቴጂው መርሆች ምንድናቸው ቅደም ተከተላችን ምንድነው ፕራዮሪቲ ለማን ነው ቅድሚያ የምንሰጠው ለማን ነው ቅድሚያ የማንሰጠው ማንን ነው የምንንከባከበው ማንን ነው የራስ ጉዳይ አፈርደቼ ብላ ምንለው ማንን ነው ይሄንን በግልጽ ተቀምጡ
ለየአህጉሩን ምን አይነት የብሔራዊ ደህንነት ስትራቴጂ እንከተላለን የሚል ደግሞ ለብቻው ተካቷል። ለየአህጉሮቹ ዌስተርን ሄሚስፌሩ እንዴት ነው የምናየው? ምን አይነት ስትራቴጂ እንከተል? ኤሲያን ወይም ኤሽያን እንዴት ነው የምናየው? አውሮፓን እንዴት ነው የማየው? ለአሜሪካ አውሮፓ ምን ዋናት? መካከለኛው ምስራቅ ሚድል ኢስት የሚባለው ምንድን ነው ለአሜሪካ? ዘን መጨረሻ አፍሪካ ለአሜሪካ ምንድን ናት? ለአፍሪካ ውስጥ ኢትዮጵያ ተጠቅሳለች። ኢትዮጵያን እናነሳላችኋለን። ከምን አንጻር ነው የተጠቀሰችው የሚለው ነው። ስለዚህ እነዚህ ነገሮች ነው ያሉ። ለምሳሌ ዌስተርን ሄሚስፌር ያሉትን ምዕራባውያን የሚባለውን ይመስላል። ማንነታችሁን አድሱ ነው ያለችው። በማንነታችሁን እያጣችሁ ስለሆነ ማንነታችሁን አድሱ የሚል ነው ያሰፈረችው። አውሮፓ